ወልይ ሆኖ ኡሙ ሐቢባን ያጋባበት መንገድ ነው። ኡሙ ሐቢባ ማለት ረምላ ቢንት አቢ ሱፊያን ናት። ይቺ መጀመሪያ ከተሰደዱት ወይም ደግሞ በመጀመሪያው ሂጅራ ከሄዱት ሰዎች መካከል ናት። የሷ ባል ኢትዮጵያ ውስጥ እንግዲህ ከተሰደዱ በእስልምና ከተሰደዱ ሰዎች መካከል ሆኖ መጥቶ ኢትዮጵያ ውስጥ ሲኖር ሰውሎን አይደል የሚመስለው ሙስሊም ያልሆኑ ክርስቲያን ወይም ደግሞ የአክሱም ክርስቲያን ጓደኞችን ጓደኝነት ጀመረና ክርስቲያን ሆነ። ስለዚህ እዚህ ሰውዬ ጋር መኖር ሐራም ስለሆነ በእስልምና ተፋታች። ከዛ ለነብዩ ሰለላሁ ዐለይሂ ወሰለም ሊያገቧት ነው ኡሙ ሐቢባን። ነብዩ ሰለላሁ ዐለይሂ ወሰለም ያሉት የት ነው? ሂጃዝ ውስጥ ነው። እሷ ያለችው ሀበሻ ውስጥ ነው። ስለዚህ በውክልና የሚደረግ ጋብቻ ነው የሚደረገው ማለት ነው። ኡሙ ሐቢባን ወልይ ሆኖ መዳር ያለበት ማን ነው? አባቷ አቡ ሱፊያን ነው። አልሰለመም፣ ለወልይነት ብቁ አይደለም። ወንድሞቿም እንደዛ ናቸው። ስለዚህ ማን ነው የሆነው? ነጃሺ ነው ለኡሙ ሐቢባ ወልይ ሆኖ ለነብዩ ሰለላሁ ዐለይሂ ወሰለም ይዳራት።